ባክሽ አታቃጭ ጭገራም። አቤት አቤት አድዋ ስምሽ አድዋ ይላል አፍሽ ግን እንደው እግዚአብሔር ይታየው። እንግዲህ ተመልከቱ ስምሽ አድዋ ይላል። አድዋ እንግዲህ ታሪኩን ብታቂ ኖሮ በየሜዳው ጨገር እያልሽ አትጽፊም ነበር። ለነፃነት ከባርነት የወጣሽበትን የአድዋን ጀግንነት ታሪክ በየኮመንቱ ትጽፊ ነበር። አንቺ ግን ጨገር ምናምን ትያለሽ አድዋ የሚል ስም ይዘሽ። ይሄ ነው እኮ ጋይስ እኮ አሁን እኮ ከእንደዚህ ጋር እንዴት ነው የምንግባባው? አድዋ ብላ ይዛ ትዞራለች። ታሪክ ብትጠየቅ ስለ ጨገር ነው የምታወራው፣ ስለ እሙሙ ነው የምታወራው። አንድ ነጭ መጥቶ ቢጠይቅሽ ጨገራን ብለሽ ነው የምትሰድቢው፣ እኔን እንደሰደብሽኝ። አንቺን እኔ ብሆን ግን እስኪ ወሬ ትተይ ስለ አድዋ ታሪክ ጻፍ። እኔ ውጭ ይችል ሙለቃቃሚ ምንድን ነው የምትጽፈው? ራሄል የምትባለው ምንድን ነው እናንተ ብለው ምደረድር ቢኔ ውጭ ደዛ። እውነቴን ነው ጋይስ። አድዋ ብላ ስሟ ስለ አድዋ ታሪክ ጀግንነት፣ ስለ አድዋ ስለተዋጉት ጦረኞች እንጂ የምትጽፊ ጨገራ አትጽፊ ነበር ውዶቼ። ምንድን ነው የሚያደርጉብኝ? ነው አቦጀሪ ነው ውጪ ለቃቃሚ ትልቅ ሴትዮ ምን አባሽና ነው ትልቅ ሴትዮ አለሽ እንዴ? አንዷን ተከተላ ጽፍብኛል። ኮመንቱን ይሙት እናንተ። ኢቫን ታሰረች የሚባለው እውነት ነው? ወይኔ ጋይስ አንዱ ኮፒ ሊንክ ካረግ ቃል አንቺ የኔ ልጅ አይደለሽ? የኔን ፎቶ አድርገሽ ምንድነው የምትጽፊው? መወጥኩሽ። እስኪ ይሄንን ነገር አጻፉብኝ። ቻይንኛ ጽፋችሁን እናንተ። ኢቫን ታሰረች። በምንድን ነው ኢቫን የታሰረችው? በልብስ አለባበስ? እንደ ኢትዮጵያ ሕግ እኮ ግን ያስቀኛል። እግዚአብሔር ምስክሬ ነው። ጠዋትና ማታ ማህፀናችሁ የደረቀ እያለች ፊንገር እየተሳደበች ኢቫን እንደዛ ለበሰች። አቤት የኢትዮጵያ ሕግ እኮ እንደዛ ስንት ነገር ከአርቲስት ምን የምታጠለጥል ኢቫን እንደዛ ለበሰች። በአፋቸው ከሚጸዳዱ ገላቸው ራቁታቸው የሚሄዱን የመቶ ጥፍ ይሻለኛል። በአፋቸው የሚቀዝኑ፣ በአፋቸው የሚጸዳዱ፣ በአፋቸው የሚግማሙ እነሱ ሀገሪቷ ውስጥ ተቀምጣ ኢቫን ይሄን ለበሰች በገዛ ገለዋ። ለምን ራቁቷን አትሄድም? አበደች ብላችሁ መተው ነው እንጂ አሁን እቺ ሀገር ናት። አይድል እግዚአብሔር ነፃ አውጣችሁ እንጂ እኔማ መቼስ ምን ማድረግ እችላለሁ? ሁሉም ታሰሩ። ማን ታሰረ? እኔ ግን ይሄ መንግስት ግን ይመስለኛል ሳስበው የቲክቶክ ታክስ ምናምን የግብር አይከፍሉም መሰለኝ። የጌም ምናምን የሚጫወቱ ሰዎች ማለት ነው። በዛም ብሎ አሳስሮ እየለቃቀመ ነው። ማን ታሰረ? ጆሲ ታሰረ። ጆሲ ደግሞ ለምን ታሰረ? ግብረ ሰዶም ምን ያ ቂጥ በርገር የሚበላውን ሰው ያትይዙትም። ጆሲ ደግሞ ለምን የታሰረው? ምን አድርጎ ነው? ጃኒ ይሽ ግማታ እኔን ክፉ ልታስሩ እስቲ እግዚአብሔርን ታስረዋል በል። አውቃችሁ ነው ጋይስ፣ አትዋሹ። እውነታችሁን ነው። በምን ላጣራ? ዜና ተለቋል። እሺ ማን የታሰረው? እነዚህ ሁሉ ነው የታሰሩት። ማን ናቸው? በስመ አብ ቅዱስ። ኧረ ኢቫን እቺ ኢቫን ናት ገጀም ፈገግ ብላ ፎቶ የተነሳችው። ኧረ ይመችሽ ኢቫን፣ ፈገግ ብለሽ። ወንጌላዊት ገብሬ እንድሪያስ በርጌ ፈገግ ብላ እኔ እናት ጉርሻ ላይ እንዴ! ኃይለ ማርያም ለምንድን ነው የታሰረው? እሱስ እንደዚህ ደንቦቼ ነው እንዴ? ኃይለ ማርያም ጃኒ ነው ስሙ። ኃይለ ማርያም ወይ አምላኬ፣ በእስር ከሆነ ነው ትክክለኛ ስማቸው የምናውቀው። ማን ደግሞ ድንቡሽው? መቅደም ደረጀ አላቅህም። ከስራ ያለውን አላቅም። ማን ናቸው ከሁለቱ በስተቀር? ከጃኒና ከኢቫን በስተቀር አላቃቸውም። ማን ናቸው? ቆይ እስኪ ልስማ። መረጃ በዚህ ሰዓት ተሰምቷል። እነ ጃኒና ኢቫን የሚባሉት ቲክቶከሮችን ጨምሮ ሌሎችም በቁጥጥር ስር መዋላቸው ተሰማ። የኢትዮጵያ ፌዴራል ፖሊስ በሶስተኛው የጂፓወር ቲክቶክ ክሬቲቭ አዋርድ ላይ ከኢትዮጵያ ሕዝብና ባህል ስነ ምግባር ባፈነገጠ አኳያ ሰውነታቸው የገላለጠ አለባበስ ለብሰው በአደባባይና በቴሌቪዥን ቀጥታ ስርጭት ለህዝብ የታዩ ተጠርጣሪዎች። ኦኬ እሺ፣ ታዲያ ይሄ ሰውዬ እኮ ራቁቱን አልቆመም እኮ። የማይክል ጃክሰንን የለበሰው ላይክ ማይክል ጃክሰን የሚለብሳቸው ልብሶች ነው የለበሰው። እኔ ግን ግርም። እሺ አሁንስ እሷስ እሺ አልከራከርም በሷ።
ሀቤት አሜሪካን ሀገር ፍሪደም ኦፍ ወይ አሜሪካን ግን ጋድ ብለስ አሜሪካ አሜሪካን ኢትዮጵያ አልገባም ጋይስ እኔ አልገባም በልብስ የታሰሩ የዛሬ ስንት ዓመት ተሳታ ቤታይ ኢትዮጵያ ላይ አልመጣም ሲያምራችሁ ይቅር እኔም ማግኘት ከፈለጋችሁ ዱባይ እንገናኝ ጋይስ ዱባይ እንገናኝ እኔም ማግኘት የምትፈልጉ ኢትዮጵያኖች መልካም ወጣት ቤተሰቦቼ አጎት አክስቶቼ አጎት ልጆች ዱባይ አግኙኝ ክፍል አርጋችሁ ገንዘባችሁ ዱባይ ነው ተሳፍራችሁ ዱባይ እንገናኛለን ዱባይ መምጣት አቅማል ከዛ በተረፈ ግን ኢትዮጵያ ውስጥ አልገባም በልብስ የታሰሩ ቤታዬ ዛሬ 16 ዓመት ብሔር ስትሳደቢ ነበር ብሎ ልቂጤ ልትነፋኝ መቻበልኩኝ ካድ ብለስ አሜሪካ ምን አረገችኝ ጋለሞታማ አንቺ ነሽ ውዴ እድሜ ልክሽም የኮመንት ልክስክስ እኔማ ጋለሞታ አይደለም ሜሴጅ ጀግና ነኝ አርበድባጅ እዚህ ቁጭ ብዬ ልክልክሽን እየነገርኩሽ ነው አንቺ ከኮመንት ላይ ተልከስከሽ እንጂ ልክስክስ አንቺ ሆነሽ ጋለሞታ ስራአትሽ ምትርከ እኔማ ስራዬን እየሰራው ነው እኔ ግን አሁን ግራ ይገባኝ እኔ ኢትዮጵያ እኮ መግባት አልችልም በዚህ አይነት ማለት ጌስ ማርያም እኔ ኢትዮጵያ መግባት አልችልም እነዚህ ልጆች ከታሰሩ ሸራብ እነዚህ ልጆች በዚህ ከታሰሩ እኔ ኢትዮጵያ መግባት አልችልም ጋይስ መካኮ ምንም እኮ ጥያቄ የለውም እኮ በክብር ተነፊ እግዚአብሔር ይስጥሽ ውዴ ተንገላተሽ አትበይ በክብር ተነፊ በይኝ ተንገላተሽ አትበይኝ ውዴ እግዚአብሔር ይስጥሽ በክብር በተከበርኩበት ተከብሬ ውዴ ለምን እንገላታለሁ እግዚአብሔር ይስጥሽ